ሊሆን ይችላል። በብዙ ጥያቄ መታችሁ ሊሆን ይችላል። በብዙ ግራ መጋባት ውስጥ መታችሁ ሊሆን ይችላል። ነገርን የሚቀይር መንፈስ ይገናኛችሁ። ጮና ይገናኘኛል ወልስ ይሄ ነው የስፒሪት ዋና። ስለዚህ ሳኦል እዛ ጋር ምን ሲል ዋለ ይላል? ተጋድሞ መተንበይ ጀመረ። መተንበይ እኮ በዘሩ የለም። አልሰማኝ አንተ የመጀመሪያው እንድትሆን ምናን አሜን ምን አንተ ቤት ነብይ ከሌለኝ አሜን ነብይ የለም ብለህ ቢሆን አንተ የመጀመሪያው እንድትሆን እዛ የመጀመሪያው እንድትሆን በኢየሱስ ስም ንዘን ጩና እኔ የመጀመሪያው ሰው ነኝ። አንተ ቤት ነብይ ከሌለ እኔ የመጀመሪያው ሰው ነኝ። እናንተ ቤት ባለጠጋ ከሌለ እኔ የመጀመሪያው ሰው ነኝ። ነብይ ያደረገው እኮ እውቀቱ አይደለም፣ ጥረቱ አይደለም፣ የተገናኘበት ዓለም የደረሰበት የተገኘበት መገኛ ነው ነገር። ሰዎች እስኪደነቁ እንደ የቂስ ልጅ አይደለም። ከመቼ ወዲህ ነው መተንበይ የጀመረው? ከመቼ ወዲህ ነው የነቢያት መንፈስ ያገኘው? መቼ ጀምሮ ነው? ዛሬ ጩና ዛሬ ጀምራለሁ። ለሊቱን ይሄ ቃል ነበር ሲሞላኝ። እስኪ ዛሬ ጀምራለሁ። አየው የቀየረው ምን ነው? መንፈሱ አያችሁ፣ እንደሌላ ሰው ያደርጋችሁ። የሚመጣው መንፈስ እንደዚህ ይቀይርልናል ነው አይደለም? እሷ ነች አይደለም? ነብዩ ከመቼ ጀምሮ? እኔ እግዚአብሔር መንፈስ እኮ ሰውን ግራ ያጋባል። በጣም አያስፈቅዳችሁምና አየሩን ነው መስበር ያለበት። ኢየሱስ ጌታ። ስለዚህ ነገርን የሚቀይር መልአክ በዚህ አለ። አሜን። እግዚአብሔርን በሚፈሩ ሰዎች ዙሪያ እግዚአብሔር መልአክ ምን ይላል አይልም? ስለዚህ አንዱ መልአክ። ስለዚህ እነዛ መልአኮች ደግሞ ዝም ብለው ጋርድ አይደሉም። አንዳንድ መፍዙዝ ይመጣል፣ አንዳንድ በሽታ ይመጣል፣ አንዳንድ ጥያቄ ደግሞ መልስ ያመጣል። ይላካሉ ቀጥታ። አሁን እዚህ ጉባኤ የፈውስ መልአክ አለ፣ የበረከት መልአክ አለ። ይሄ ፋይት የሚያደርጉ የመናፍስቱን ዓለም ፋይት የሚያደርጉ መልአክ። አንዳንዱ ነገር እኮ ተኝታችሁ የነቃችሁት እኮ መላእክቶች ፋይት እያደረጉላችሁ እኛ ስለማናውቀው ነው እንጂ አንተ ተኝተህ ስትነሳ እኮ በመናፍስቱ ዓለም የሚከፈትባችሁ ያጋንንት ጦርነት ብዙ። አንተ ተኝተህ ግን እግዚአብሔር አንተን ስለሚወድ መላእክቱን በዙሪያ ያለ። አንተ ተኝተህ ስታንቆራፋ ፋይት ያደርጋል ሚካኤል ገብርኤል። ይሰማል ማወራው። ስለዚህ አሉ